ዛሬ በዚህ ቻሌንጅ ይዤላችሁ የመጣው እናንተ ቀርጻችሁ ስለምትለቋቸው ሾርት ቪዲዮዎች ሳይሆን ዩቲዩብ ላይ የተለቀቁ ቫይራል ሾርት ቪዲዮዎችን ለራሳችን ዩቲዩብ ሞኔታይዜሽን እንዴት እንጠቀማቸዋለን የሚለው ነው። ጋይስ ዩቲዩብ ሞኔታይዜሽን ቻሌንጅ እንዴት እየሄደ ነው? በእኔ በኩል እውነት ለመናገር በጣም ባሪፉ እየሄደልኝ ነው። እናንተን አላውቅም። ምናልባት ቻሌንጅን ተቀብላችሁ ወይም ደግሞ ቻሌንጅን አክሴፕት አድርጋችሁ እየሰራችሁ ካላችሁ እርግጠኛ ሆኜ የምናገረው ባሪፉ እየሄደላችሁ እንደሆነ ነው። ምክንያቱም ዩቲዩብ በሰራችሁ ልክ ነው የሚሄደው። እናንተ ሰዎቹ ፈለጉም አልፈለጉም ብዙ ጊዜ የእናንተን ቪዲዮ እናንተ ጠንክራችሁ አልጎሪዝሙን ተከትላችሁ የምትሰሩ ከሆነ ሰዎቹ ፈለጉም አልፈለጉም ወደ ሰዎቹ ማድረሱ አይቀርም። ወደ ሰዎቹ ከደረሰ ደግሞ ምናልባት የእናንተን ኒሽ ወይም ደግሞ የእናንተን ኮንተንት የሚፈልጉ ሰዎች ስለሚኖሩ ከእናንተ ጋር ቤተሰብ ሆኖ አብረው ማደግ የሚፈልጉ ሰዎች ይኖራሉና እነዛን ማግኘት ትችላላችሁ፣ ወይም ደግሞ ከነዛ ጋር ቤተሰብ መሆን ይቻላል ማለት ነው። በእኔ በኩል ይህ የ30 ቀን ዩቲዩብ ሞኔታይዜሽን ቻሌንጅ በአሪፍ እየሄደ ነው። እየሄደበት ያለው ዋቺንግ ሃወር እየሄደበት ያለው ሰብስክራይብ እንትኑ ሬቱ አሪፍ እንደሆነ ነው ዩቲዩብ እያሳወቀኝ ያለ። ስለዚህ እናንተም ይሄን የዩቲዩብ ሞኔታይዜሽን ቻሌንጅ ብትቀላቀሉ በጣም ደስ ይለኛል። በተለይ አዲስ የዩቲዩብ አካውንት ያላችሁና ሞኔታይዜሽን ታይማችሁ ወይም ደግሞ ዋቺንግ ሃወራችሁ ከ4000 በታች የሆነ አልደርስ ያላችሁ ይሄን ቻሌንጅ ተቀላቀሉ። እኔ ልንገራችሁ ቻሌንጅን ተቀላቀሉ። እስካሁን 4 ቪዲዮዎችን የዩቲዩብ ሞኔታይዜሽን ቻሌንጅ 4 ቪዲዮዎችን ሰርተናል። ይሄ 5ኛ የዩቲዩብ ሞኔታይዜሽን ቻሌንጅ ቪዲዮ ነው። በዚህ ቻሌንጅ ቪዲዮ ምን ይዤ እንደመጣችሁ በጣም የምትገረሙት ምን መሰላል? አንዳንዴ አዲስ ዩቲዩብ ስንከፍት የራሳችን ኒሽ እስኪጎለብት ወይም ደግሞ በደንብ እስክናስብበት ድረስ አቅሙ ደካማ ሊሆን ይችላል። ኒሻችን ወይም ኮንተንታችን ሰዎች ጋር የመድረስ ሰዎች ሲያስቡት ወይም ደግሞ ሰዎች ጋር ለመድረስ እኛም በደንብ ስናስበው ደካማ ኒሽ ወይም ደግሞ ደካማ ኮንተንት ሊሆንብን ይችላል። ስለዚህ እስከዛው ድረስ ግን በደንብ እስክናጎለብተው በደንብ ጠንካራ እስኪሆን ዩቲዩብ አልጎሪዝምን በደንብ እስኪቆጣጠሩ ድረስ ምን ማድረግ እንችላለን መሰላችሁ? ሾርት ቪዲዮዎችን መልቀቅ። ሾርት ቪዲዮ ከምታስቡት በላይ ለአንድ አዲስ የዩቲዩብ ሞኔታይዜሽን ፋየር በጣም ከምታስቡት በላይ ለአዲስ ዩቲዩብ በጣም ወሳኝ ፖይንት። ሾርት ቪዲዮዎችን በሁለት አይነት መንገድ ልንሰራ እንችላለን። አንደኛ ራሳችን በሾርት ቪዲዮዎችን ቀርጸን ኤዲት አድርገን ልንለቅ እንችላለን። ሁለተኛ ደግሞ ዩቲዩብ ላይ ተቀርጸው የተለቀቁ ወይም ደግሞ ዩቲዩብ ላይ የተፖስቱ የተለቀቁ ሾርት ቫይራል የሆኑ ቪዲዮዎች አሉ። ዛሬ በዚህ ቻሌንጅ ይዤላችሁ የመጣው እናንተ ቀርጻችሁ ስለምትለቋቸው ሾርት ቪዲዮዎች ሳይሆን ዩቲዩብ ላይ የተለቀቁ ቫይራል ሾርት ቪዲዮዎችን ለራሳችን ዩቲዩብ ሞኔታይዜሽን እንዴት እንጠቀማቸዋለን የሚለው ነው። በጣም ወሳኝ ፖይንት፣ ብዙ ድካም የማይፈልግ ነገር ግን ለኛ ለአዲሱ አካውንታችን ግን ወሳኝ የሆነ ፖይንት ነው ይዤ መጣሁ። ቪዲዮ እስከ መጨረሻው ድረስ ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ደግሞ በዚሁ አጋጣሚ ሰብስክራይብ በማድረግ ቤተሰብ ነውና ቻናላችን አሳድገን በጋራኛም እንደግናለን። ቀጥታ ወደዚህ ቪዲዮ እንድ እውነት ለመናገር ቪዲዮውን እስከ መጨረሻው ድረስ ካላያችሁት ካሁኑ አትጀምሩት። ምክንያቱም የሾርት ቪዲዮ ቻሌንጅ መጨረሻው ድረስ ካላያችሁት ካሁኑ ወይም ደግሞ እያሳልፋችሁ ምርታዩት ከሆነ ለእናንተ አይጠቅም። ስቴፑን በደንብ ተከታተሉ። አዲስ አካውንት ከፍታችሁ ዋቺንግ ሃወራችሁ ደግሞ 4000 አልደርስ ካለ በደንብ እዩትና ሾርት ቪዲዮችን እየለቀቃችሁ አካውንታችሁን ማሳደግ ዋቺንግ ሃወራችሁንም ማድረስ ትችላላችሁ። ቀጥታ ወደ ቪዲዮ እንድ። በመጀመሪያ ዋቺንግ ሃወራችሁ 4000 ካልደረሰ አካውንታችሁ አዲስ ካልሆነ እስካሁን የነበረ የሰራናቸውን ቻሌንጆች ስሯቸው፣ እነሱን ደጋግማችሁ ስሯቸው። ምክንያቱም እነዚህ ሩቲኖች ለአካውንታችን ወሳኝ ስለሆኑ ማለት ነው። ቻሌንጅ 4 ደግሞ ሾርት ቪዲዮዎችን በሰው የተሰሩ ወይም ደግሞ በሰዎች ተቀርጸው የተለቀቁ ሾርት ቪዲዮዎችን ነው ለራሳችን የምንጠቀመው። እንዴት ነው ለራሳችን የምንጠቀመው? በመጀመሪያ እነዚህ ሾርት ቪዲዮዎች ዩቲዩብ ላይ ሲለቀቁ ቫይራል መሆናቸውን ቼክ ማድረግ አለብን። ቫይራል የሆኑ ሾርት ቪዲዮዎችን ነው የምንመርጥ። ምክንያቱም ሁሉም ሾርት ቪዲዮዎች ለዩቲዩባችን አይጠቅሙም፣ ደግሞ ሁሉም ሾርት ቪዲዮዎች ቫይራል ይሆናሉ ማለት አይደለም። ቫይራል የሆኑ ሾርት ቪዲዮዎችን ከዩቲዩብ ጋር ሰርች እናደርጋለን። ከዛ በኋላ እነኚህ ቫይራል ሆኖ በብዙ ሰው የተዳረሱ ወይም ደግሞ ብዙ ሰው የተመለከታቸው ሊሆኑ ይችላሉ። እነሱን ወደ ራሳችን ማስገባት እንችላለን ወይም ደግሞ ወደ ራሳችን ዩቲዩብ ፖስት ማድረግ እንችላለን ማለት። ነገር ግን በራሳችን ዩቲዩብ ፖስት ስናደርግ ምንወስዳቸው ወይም ደግሞ ምንሰራቸው ትንሽዬ በጣም አድካሚ አይደለም ጥቂት ስራዎች ይኖሩናል። እነዚህን ስራዎች ነው ማሳያቸው። እነዚህ ሾርት ቪዲዮዎች በራሳችን ዩቲዩብ ቻናል ስለቅ ግን አድካሚ ስላልሆነ በሰዎች ተሰርተው የተለቀቁ ናቸው። እነዛን ነው ቫይራል ሆነዋል፣ በሰዎች ተሰርተው የተለቀቁ ናቸው። እነዛን ነው እኛ የምንጠቀማቸው። ስለዚህ ቢያንስ ዩቲዩባችን በደንብ እንዲያድግ ዩቲዩባችን ዋቺንግ ሃወሩ እንዴት በቶሎ እንዲደርስልን ምን ማድረግ አለብን?
በቀን ሚኒመም 2 ሾርት ቪዲዮዎችን መልቀቅ አለብን። በነገራችን ላይ 2 ሾርት ቪዲዮ መልቀቅ ማለት በጣም ብዙ ማለት አይደለም። ከቻልን አሁን በምነግራችሁ ስቴፕ ከ30 በላይ ቪዲዮዎችን መልቀቅ ትችላላችሁ። ምክንያቱም ስራው አድካሚ ስላልሆነ በሰዎች ተቀርጸው ኤዲት ተደርገው የተለቀቁ ናቸው። እነዛን ነው በራሳችን የምንጠቀማቸው ሌጋል በሆነ መንገድ ሰዎች ጋር የተለቀቁ ቫይራል የወጡ በጣም በብዙ ሰዎች የታዩትን በራሳችን የዩቲዩብ ቻናል እንለቃለን። ሌጋል በሆነ ወይ ዩቲዩብ በሚፈቅድ ወይ ማለት ነው። እንዴት እንጠቀማለን? ስቴፑን በስርዓት አሳያችኋለሁ። ስልክ ላይ ነው የምንላችሁ፣ ምክንያቱም ሾርት ቪዲዮዎች ማለት በስልክ ፍሬም ነው የተዘጋጁት፣ በስልክ ፍሬም ነው የሚተለቀቁት። ስለዚህ ማሳያችሁ በስልክ ነው አሳያችኋለሁ ማለት ነው። በደንብ ተከታተሉት፣ ስቴፑ እንዳያመልጣችሁ። ለምን? በጣም ወሳኝ ስለሆነ ማለት ነው። ስለዚህ ቀጥታ ስልኬ ጋር ወስጄ ላሳያችሁ። ስቴፑን ተከታተሉ። ቀጥታ ወደ ስልኬ ልሄድና ላሳያችሁ ስቴፕ። በመጀመሪያ ዩቲዩብ ጋር ነው የምንሄደው። ዩቲዩብ ጋር እንሄድና ምን እናደርጋለን መሰላችሁ? ዩቲዩብ ጋር ገብተን ሾርት ቪዲዮዎችን ነው የምንፈልጋቸው። እነዚህ ሾርት ቪዲዮዎች ደግሞ በጣም ቫይራል የሆኑ ሾርት ቪዲዮዎችን ነው የምንፈልግ። ስለዚህ ሰርች ባራችን ጋር እንሄድና ምን ብለን እንጽፋለን? ሾርት ቫይራል ቪዲዮስ ብለን ወይም ደግሞ ትሬንድ የሆኑ ቪዲዮዎች ብለን ሰርች እናደርጋለን። ከዛ በጣም ቫይራል የሆኑ ሾርት ቪዲዮዎችን ያመጣልና እዚህ ጋር ኦር ይላል። ኦር ሚለውን እንተውና እዚህ ጋር እናደርጋለን ሾርት የምትለዋን ብቻ ሰርች እናደርጋታለን ማለት ነው። ስለዚህ ሾርት የምትለዋ የብቻዋን ይሄ ሁሉ ቫይራል የሆኑ ቪዲዮዎች ናቸው። ለምሳሌ እነዚህ ሁሉ ቫይራል የሆኑ በእኛ ጋር ብንለቃቸው በደንብ የሆነ እንትን ሊያመጡልን የሚችሉ ሳብስክራይበር ሊያመጡልን የሚችሉ እንዲሁም ደግሞ ዎቺንግ አወራችን ሊያሳድጉ የሚችሉ ቫይራል የሆኑ ሾርት ቪዲዮዎች ናቸው። በሌላ ሰዎች ተሰርተው የተለቀቁ ናቸው። የሌላ ቻናል ናቸው። ነገር ግን ዩቲዩብ በሚፈቅደው መልኩ ወደኛ መጠቀም እንችላለን። ለምሳሌ የትኛውን እንትን ማለት እችላለሁ? ለምሳሌ ምን ያክል ለምሳሌ በደንብ ቫይራል የሆነ እንፈልግና እስኪ እንልቀቅና ላሳያቸው። እዚህ ጋር ለቅቄ ለምሳሌ ለምሳሌ ልጠቀመው ለራሴ። አሁን እዚህ ጋር ሪሚክስ የምትላለች እሷ ምን ላድርጋት? ክሊክ አደርጋታለሁ። ክሊክ ሳደርጋት እዚህ ጋር ዩዝ ሳውንድ ኮላብ ግሪን ስክሪን ከት ዚስ ቪዲዮ ምናምን የሚላለ እኔ የማደርገው ኮላብ ነው የምለው። ኮላብ የሚለውን እነካዋለሁ። ኮላብ የሚለውን ከነካሁት በኋላ ምን አደርጋለሁ? እሱ ሰርች አድርጎ ያመጣልኛል። ልክ ይህን ያክል ያመጣልኛል ማለት ነው። ከዚህ በኋላ ምንድነው የምለው? እዚህ ጋር ኔክስት የምትላለች ኔክስት የምትለዋ ምን አደርጋታለሁ? እሷን ሄጄ ክሊክ አደርጋለሁ። ኔክስት የምትለዋን ክሊክ አደርጋለሁ። ከዛ ፕሮሰስ አድርጎ ያመጣልኛል እሱ። ምክንያቱም ከዚህ ቻናል ጋር ነው ኮላብ አድርጌ የሚሰራው። ስለዚህ ኔክስት የምትለዋን ካደረግኩ በኋላ ፕሮሰስ አድርጎ ቪዲዮ ሙሉ ፕሮሰስ አድርጎ ያመጣልኛል ማለት ነው። ፕሮሰስ አድርጎ ጨርሶ መጥቷል። ስለዚህ ምን ላድርገው? እኔ እዚህ ጋር አሁን ሌያውቱን ቀይሮን ያመጣው አይታችሁ ከሆነ እኔ ከጎን ቪዲዮ ከጎን ያመጣል። ከፈለጋችሁ በዚህ እንዳለ መቀጠል ትችላላችሁ። ግን ብዙ ጊዜ የተለመዱ እነዚህ እዚህ ባር ጋር ፍሊፕ ታይመር ማይክሮፎን ምናምን ይላል አይደለ? እሱ እዚህ ጋር ላይአውት የምትላለች ላይአውት የምትለዋን ክሊክ ታደርጓታላችሁ። ላይአውት የምትለዋን ክሊክ ታደርጓት እዚህ ጋር ሴሌክት ላይአውት ላይ ሌፍት አለ ራይት አለ። እኔ በራይት በኩል መሆን ቶፕ የሚል አለ እዚህ ጋር ቶፕ ጋር ማለት ከእኔ ከላይ ቪዲዮ ከስር መሆን ማለት ነው። አይሚን ቪዲዮ ከላይ እኔ ከስር እንደሆነ አድርጎ መስራት ማለት ነው። ቦተም ይላል ቦተም ከዛ ከሆነ ደግሞ የዚህኛውን ፍሊፕ ማድረግ እንደማለት ነው። ስለዚህ እኔ የሚመቸኝ ወይም ደግሞ ለእኔ ይሆናል ያልኩትን ለምሳሌ እኔ ብዙ ጊዜ ቶፕ ነው የምጠቀመው። ቶፕ እንላለሁ። እኔ ከስር ሆነና ቪዲዮውን ከላይ አደርገዋለሁ። ብዙ ጊዜ ሰዎች ኢምፕረስ የሚሆኑ ወይ ደግሞ ቶሎ አይናቸው እንዲገባ የሚሆነውን ፖዚሽን ነው የምመርጠው ማለት ነው። ከዛ እዚህ ጋር ራይት ምልክት አለች። እሷን ኮንፊርም አደርግለታለሁ። ኮንፊርም ካደረግኩ በኋላ ምን ይለኛል? ሪከርድ አደርጋለሁ ራሴን ማለት ነው። ራሴን ሪከርድ አደርገዋል። እዚህ ጋር የምታየዋን ቀይዋን ወይም ደግሞ በተኗን እሷን ምን አደርግለታለሁ? ክሊክ አደርጋለሁ። ክሊክ ሳደርግለት እሱ ሪከርድ ያደርጋል። እስከ መቼ? ቪዲዮ እስከሚል ድረስ ማለት ነው። እስኪጨርስ ድረስ ሪከርድ ያደርጋል። እዚህ ጋር እያያችሁት ከሆነ ከዛ እዚህ ጋር ያለው ሪያክሽን ትሰሩባታላችሁ እዚህ ጋር። ምክንያቱም ትክክለኛው ፊሊንግ ሪያክሽን ብሰሩበት ደግሞ በጣም አሪፍ። ከዛ እዚህ ጋር እንትን ካለ በኋላ ፕሮሰስ ያደርጋል። ቴክስት ሃውስ ስፕራንግ ለምሳሌ የሆነ ሰዎችን ኢምፕረስ ሊያደርግ ወይም ደግሞ ሰዎችን ሊስብ የሚችል ቴክስት እዚህ ጋር ጽፍበታለሁ። ለምሳሌ ምን ልበል? ኢዚት ስለ ቪዲዮ አክቹዋሊ ስላልገባኝ ኢዚት ሪል ኦር ፌክ ብዬ እንትን ልበልና ከዛ የሆነ ኢሞጂ ላስቀምጥበት። ከዛ ደን ልበለው። ከዛ ይችኛዋ ቴክስቱን እዚህ አካባቢ ላድርግና ለምሳሌ ቴክስቱ ከለር መምረጥ ይችላል። የተለያየ ከለር ነጭ ላድርገው።
እስኪ በቀይ ላድርገው ነው በዚህ ላድርገው በጥቁር ቢሆንስ? በቀይ ላድርገው። እሺ ቀይ የተሻለ የሚታይ ይመስለኛል። ከዛ በኋላ ኢፌክቶች ምናምን አሉ እዚህ ጋር እነሱን ማስተካከል ትችላላችሁ። እዚህ ጋር ባሉት እንትኖችን እዚህ ጋር የሆነ የተለያዩ ኢፌክቶች አሉ እነሱን ማስተካከል እችላለሁ። እኔ ብዙ ጊዜ ኢፌክቶችን በራሱን ነው ማስቀምጠው። ስለዚህ ምን ልበል እኔ ከዛ በኋላ እዚህ ጋር ኔክስት ምትላለች እሷን ኔክስት እላታለሁ። ከዛ እሱ አፕሎድ ያደርግልኛል ወይም ደግሞ ሰርች ያደርግና ያመጣልኛል። ከዛ ዲስክሪፕሽን ወይም ደግሞ አድ ዲቴይልስ ጋር የሚለው ጋር የራሳችን ካፕሽን መጻፍ ትችላላችሁ። እዚህ ጋር ካፕሽን ታይትል ከዛ እኔ ዝም ብዬ የመጀመሪያውን ላስቀምጠው ኤዜትሪን ኦርፋት ኦር ምናምን ብዬ ዝም ብዬ እንትን ልበልና ከዛ ብዙ ጊዜ ኢሞጂዎች ሰዎችን የመሳብ እንትን አላቸውና እንትን ልበል እነዚህን አስቀምጣለሁ። ከዛ በኋላ እዚህ ጋር እንትን ምለው ካለ እነዚህ ማስቀመጥ ይችላል። ለምሳሌ እችኛዋ ምን ልበላት ፕራንክ ዲት ከምትሏ ለምሳሌ ፕራንክ ልበላት ነው ፕራንክ ብዬ ከዛ አፕሎድ ሾርት ሚላለ እዚህ ላይ አፕሎድ ሾርት ሚላለ እሱ ምን ልበለው አፕሎድ ሾርት ሚለውን ክሊክ አደርገዋለሁ። ከዛ በኋላ እሱ አፕሎድ ማድረግ ይጀምራል ማለት ነው። አፕሎድ ያደርጋል። እዚህ ጋር ፕሪፔሪንግ 100% ሚላለ እዚህ ጋር አይታችሁት ከሆነ እነዚህ ሁሉ የሰራኋቸው እንትኖች ናቸው። የኔ ከዚህ በፊት ኮላብ እያደረኩ የሰራኋቸው ናቸው። በጣም የታዩ ናቸው። አይታችሁ ከሆነ የተወሰነ ለምሳሌ 2.1 ቪው አለው 2100 ማለት ነው። 1.6 800 1.7 ገና ጀማሪ እንትን ነው። በ100 ሰብስክራይበር ነው እነዚህ ሁሉ የታዩት በሰብስክራይበሮች ሳይሆን በሌሎች የታዩት ማለት ነው። ስለዚህ እነኚህ በጣም በእነዚህ በኩል የመጡ ብዙ ሰብስክራይበሮች አሉ። በእነዚህ አሁን በሾርት ኮላብ አድርጌ በለቀኳቸው ሾርት ቪዲዮዎች ማለት ነው። ስለዚህ ምን እናደርጋለን አፕሎድ ቱ የር ቻናል ይላል። አይ ቲንክ የጨረሰ ይመስለኛል። ያ ጨረሰ አፕሎድ አድርጎ ጨርሷል። እንደምታዩት እዚህ ጋር አፕሎድ አድርጎ ጨርሶልኛል። ሰው ይኸው እዚህ ጋር አለ። ከሆነ ደቂቃ በኋላ መጥቼ ባየው እናንተ ማየት ትችላላችሁ። ይሄን እንትን ካለቀቁት በኋላ ማየት ትችላላችሁ። የሆነ ያክል ቪው አገኛለሁ እርግጠኛው የምነግራችሁ። በዚህ ምክንያትም 1 2 ወይም 3 ሰብስክራይበሮች አገኛለሁ። በተለይ ደግሞ በጣም ቫይራል የሆነ ቪዲዮ ብትለቁበት ደግሞ በጣም ታገኛላችሁ። በተከታታይ ብትለቁ ደግሞ ይሄንን እንትን የሚያደርጉ ይኖራሉ። በዚህ ምክንያት ኢምፕረስ የሆኑ ሰብስክራይብ የሚያደርጓቸው አዳዲስ ቤተሰብ ታገኛላችሁ። በተለይ ደግሞ ከራሳችሁ ኒሽ ጋር ወይም ደግሞ ከራሳችሁ ኮንተንት ጋር የሚሄድ ሾርት ቫይራል የሆነ ሾርት ቪዲዮ ካገኛችሁ ተጠቀሙበት፣ አታሳልፉት። እሱ በደንብ ተጠቀሙበትና እሱን ኮላብ አድርጋችሁ በእናንተ ዩቲዩብ ቻናል ላይ ልቀቁት። ለምን አንደኛ ዩቲዩብ ሞኔታይዜሽን አይከለክለንም፣ ህጋዊ ነው፣ ችግር ስለሌለው ከእናንተ ትንሽ ጋር የሚሄድ ከተገኘ በጣም እድለኛ ናችሁ። ልቀቁት፣ ኮላብ አድርጋችሁ ልቀቁ በእናንተ ቻናል ላይ። ከነ ላይ ደግሞ ቫይራል የሆነ ለማሳደግ ስለሆነ ሊጠቀማችሁ ያላችሁ ቻናላችሁ እስኪያድግ ድረስ እንደዚህ ያደርጋችሁ መጠቀም ትችላላችሁ። ይሄ በጣም ስትሮንግ የሆነ የዩቲዩብ ሞኔታይዜሽን አንደኛው ቴክኒክ ነውና በደንብ ተጠቀሙበት። ለዛሬ የምታውቁት ቻሌንጅ ነው። ይሄን በደንብ ተጠቀሙበት። ሌላ ጊዜ ደግሞ በሌላ ቻሌንጅ የምጠቀማቸውን ቻሌንጅ ይዤላችሁ እመጣለሁ። እስከዛው መልካም ጊዜ